ወዳጃችን ልፋ ያለው በሬ ቆዳው ከበሮ ይሆናል ይላል አይደል ያገር ሰው በብሂሉ። ካምቦዲያውያን ደግሞ ያደለው ጥጃ አባወራ ሆኖ ተቀማጥሎ ይኖራል ሳይሉ የሚቀሩ አይመስሉም። እንዴት ማለት አይሉም። ምን ሆነ መሰሎት? እዛ ሀገረ ካምቦዲያ ክራቴ የተባለች ግዛት ውስጥ የ74 ዓመት አዛውንቷ አመት ኪምሃንግ ሟቹ ባለቤቴ ጥጃ ሆኖ ዳግም ተወልዶ ነው ብለው ከላም እናቱ ከተወለደ 5 ወራትን ያስቆጠረውን ጥጃ የቤታቸው አባወራ አድርገው ኑሮን ተያይዘውታል። ነገሩ እንዴት መሰሎት? የዛሬ ዓመት አካባቢ ባለቤታቸውን ጋሽቶል ካህትን በሞት የተነጠቁት እመት ኪም ሀዘናቸው መሪር ነበር። እናም ባሳለፍነው መጋቢት ወር የተወለደው ጥጃ በእመት ኪም አይን ሲታይ የቀድሞ ባለቤታቸው የሚከውናቸውን ነገሮች እንዳለ ይከውናል። ጥጃው የቤተሰቡ አባላት የሆነ ሰውን እጅ እንጂ የሌሎችን እጅ እንዲች ብሎ እንደማይልስም እመት ኪም ያስተውላሉ። ይሄኔ ነው እንግዲህ አዛውንቷ ሟቹ ባለቤቴ ጥጃ ሆኖ ዳግም ተወልዶ ነው እንጂ ጥጃው በጤናው እንዲያደርግም ሲሉ ደምድመው ለጥጃው ያባወራነትን ክብር እነሆ ያሉትና ከበረት ወደ ቤት አስገብተው እንደ ልቡ ተቀማጥሎ እንዲኖር የፈቀዱለት። ሌላው ቀርቶ አባወራው ጥጃ መኝታውንም ከእመት ኪምና ከልጆቻቸው ተጋርቶ ነው አዳሩ። ጥጃው ባለቤቴ መሆኑን ያመንኩበት ምክንያት እያንዳንዱ የሚያደርጋቸው ነገሮች ባለቤቴ በህይወት ሳለ የሚከውናቸው የነበሩ ናቸው። ነፍሱ ተገልጣ ባለቤቴ እንደሆነም ነግራኛለች። ከዛ በኋላ ነበር ጥጃው ጸጉሬንና አንገቴን እንደሚልስ ከዛም እንደሚስመኝ አስተዋልኩት። ከዚህ በኋላም ነበር በእርግጥም ባለቤቴ ዳግም ጥጃ ሆኖ ተወልዶ ነው ብዬ ያመንኩት ሲሉም ነው እመት ኪም የሚናገሩት። እናማ በቀደመው ህይወት ሰው ነበርክ፣ የዚህ ቤትም አባወራ ነበርክ የተባለው ጥጃ ውሎና ዳሩን ከእመት ኪምና ከልጆቻቸው ጋር አድርጎ ኑሮን ይገፋ ይዟል ማለት ነው። ሟቹ አቶ ቶል ክፍላቸው ውስጥ ተቀምጠው በመስኮት እንደሚማትሩት ሁሉ እሱም ክፍላቸው ውስጥ ተቀምጦ በመስኮት ውጪውን እያየ አረፍ ማለትን የሚወደው ጥጃ የአቶ ቶል አልጋ ላይ ወጥቶ የወዱት የነበረውን ያልጋ ልብስ እላዩ ላይ ጣል አድርጎ ትራሳቸውንም ተንተርሶ ጋደም ማለትን ያዘወትራል። መኝታ ቤት ውስጥ የሟች ፎቶ በአበባ ጉንጉን ተከቦ እንዲቀመጥ ያደረገው የእመት ኪም ቤተሰብም ጥጃውን አቶ ቶል ወደ መኝታ ቤቱ አስገብቶ ማስተኛትን የሰርክ ስራው አድርጎ ነው እየኖረ ያለው። ባለቤቴ ነውና እስከ እድሜ ማብቂያ አንከባከበዋለሁ፣ መቼም ቢሆን አልሸጠውም። እኔ ብሞት እንኳን ልጆቼ እንዳይሸጡት ነግሬያቸዋለሁ። በእንክብካቤ አኑረውት ሲሞት ልክ እንደ ሰው የቀብር ስነ ስርዓት እንዲፈጽሙለት ቃል አስገብቻቸዋለሁ ሲሉም ዳግም ጥጃ ሆኖ ከተወለደው ባለቤታቸው ሞት ብቻ እንደሚለያቸውም እመት ኪም ይናገራሉ። አባቴ ነውና ሰዎች ተተናኩለውት ጉዳት እንዳያደርሱበት ጥጃውን ርቄው አልሄደም ሲልም ከእመት ኪም ልጆች አንዱ ጥጃ አባቱን አስመልክቶ አስተያየቱን ሰጥቷል። ወዳጃችን ያላደለው በሬ አካሉ ተበታትኖ ስጋ ቤት ተሰቅሎ ከታናሽ ከታላቅ እየተባለ ይሰለቀጣል። ያደለው ጥጃ ደግሞ አባወራ ሆኖ ብርድ ልብስ ለብሶ አልጋ ላይ እየተኛ ህይወቱን በቅንጦት ይኖራል። አጀብ ይቻለም ከማለት ሌላ ምን ይባላል?